ሰላም ሰላም የቻናሌ ቤተሰቦች እንደምን ዋላችሁ? ዛሬ ደግሞ የመጣሁት ቆንጆ ሰላጣ ለመስራት ነው። ይቅርታ ጉንፋን ይዞኛል ዛሬ እና ድምፄ ተቀይሯል። ቆንጆ ሰላጣ ነው የምሰራው። የጾም በጣም ይጣፍጣል። ለራትም ለምሳም ለሁሉ ነገር ይሆናል። ኩካምበር፣ ቲማቲም፣ ቀይ ሽንኩርት እና ትንሿን ባቄላ ቀቅዬ ነው ያደረኩት እና በጣም ቆንጆ ነው። ሞክሩ፣ ትወዱታላችሁ። እና እንደዚህ አርጌ ኩካምበሩን ላጥ አርጌ እንደዚህ አርጌ ነው የሰራሁት። ባቄላም እንደዚህ ያምራል። በጣም ነው የሚጣፍጠው። አለብስም አለው እና ድሬሲንግ የሰራሁት በሰላንትሮ ትንሽ ምንድነው የጥብስ ቅጠል ሳይሆን ያኛው በሶ ብላ እና ትንሽ ሎሚ፣ ፍሬሽ ሎሚ፣ አንድ ራስ ነጭ ሽንኩርት እና አርጌ ነው የሰራሁት። ትንሽ ቪኒገር እና ኦሊቭ ኦይል አርጌ ነው የሰራሁት። በጣም ይጣፍጣል። ሞክሩ፣ ትወዱታላችሁ። እና ቪዲዮን ከወደዳችሁልኝ ላይክ እና ሼር ሰብስክራይብ አድርጉልኝ ፕሊዝ። እና ትንሽ ሶይ ሶስም አርጌበታለሁ። በጣም ይጣፍጣል። እና ፕሊዝ ቪዲዮ ላይክ እና ሼር ሰብስክራይብ አድርጉልኝ ፕሊዝ። አብረን እንስራ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር በሰላም ያገናኘን። ሁላችንንም በያለንበት እግዚአብሔር ይጠብቀን፣ ሰላሙን ያምጣልን። ደህና ዋሉልኝ። እንግዲህ ተከታተሉ። መልካም ቀን። ይለኝ ነበር ጠላት እግዚአብሔር ዘገየ፣ ግን ሁሉን በጊዜው ውብ አድርጎ ሲሰራ አፍሯል ለዘላለም ደንቆት የሱ ስራ። አፍሯል ለዘላለም ደንቆት የሱ ስራ። መልካሙን ደብቆ ክፉን እያሳየ ይለኝ ነበር ጠላት እግዚአብሔር ዘገየ።